ሰላም ሰላም ማህበሻ ፒፕል እንዴት ናችሁ? ዛሬ ደግሞ ቻሌንጅ 2 ጸጉራችንን ትሪት የማረቀን ነው። አብራችሁን ጸጉራችሁን ትሪት አድርጉ። ዛሬ የተጠቀምኩት ተልባ፣ ክሎቭስ፣ ሮዝመሪ ተፈጨ ብዙ ነገር አርጌን የተጠቀምኩት በጣም ቀላል ሩዝም ያለው ነው። መጀመሪያ በደንብ ጸጉሬን እንደዚህ ስፕሬይ ያረኩኝ በደንብ አርሰዋለሁ ማለት ነው። አያችሁ ደረቀ። ስጋባ እርጥብ ነበር እስክስተካከል ድረስ ደረቀ። ቶሎ ነው ጸጉሬ የሚደርቀው። እንደዚህ በደንብ ስፕሬይ ንጹህ ጸጉር ነው ማታ ታጥቤዋለሁ። ሁሉ ጊዜ እንደምላችሁ ንጹህ ጸጉር ላይ መሆን አለበት ማለት ነው የምንሰራው። እስኪ እስከማየው ድረስ በደንብ ውሃ አስነክቼዋለሁ። ቪዲዮን አሁን መሀል ላይ አስገባላችኋለሁ እንዴት እንደሰራሁት። የተጠቀምኩት 4 ማንኪያ የተቀቀለ ሩዝ ከዛ ትንሽ ተልባ አደረኩኝ። ከዛ 2 ሲኒ ውሃ አደረኩኝ እንዲቀልጥልኝ። ከዛ በኋላ 5 ፍሬ ወይ 6 ፍሬ ክሎቭስ የሻይ ቅመም አደረኩኝ። ከዛም በኋላ የተፈጨ ሮዝመሪ አደረኩኝ። ጥሬ ሮዝመሪ ካላችሁ እሱን መጠቀም ትችላላችሁ። ሎ ፕሮሲቲ እና ሚዲየም ፕሮሲቲ እኔ የተጠቀምኩትን መጠቀም ትችላላችሁ። ግን ደግሞ ለሃይ ፕሮሲቲዎች ደግሞ ምን ተጠቀሙ መሰላችሁ? ኮኮናት ኦይል አድርጉበት። ከዛ በኋላ አጠለርኩት ለ5 ደቂቃ አንተክትኬ። ኮኮናት ኦይል ቅባት የምታረጉበት እንደዚህ ከተንተከተከና ከቀነሳችሁት በኋላ ነው። ኤኒ ቅባት ቀለል ያለ ላይት ዌት ቅባት ተጠቀሙ። ከቪዲዮ በኋላ ተመልሰናል። ጸጉሬ በደንብ እንደዚህ ረጥቧል። እስከምችለው ድረስ በደንብ አርጌ ጸጉሬን አረጥበዋለሁ። ዛሬ 30 ደቂቃ ወይ 1 ሰዓት ነው ማቆየው። ብዙም አላቆየውም ብያለሁ። ጸጉሬ በስማም ለመድረቅ ፍጥነቱ ሎ ፕሮሲቲ መሆኑን የምታውቁት በዚህ ነው። ለመድረቅ ፍጥነቱ ፈጣን ነው። በቃ ወዲያውኑ ነው የሚደርቀው። አይ ሆፕ ይሄ በቂው ነው። ከዛ በኋላ በአምላው ዕቃ ውስጥ ነው የከተትኩት ቅባቴን። ከዛ ቅባቴን የምቀባ ይሆናል ማለት ነው። ቅባቴን ስቀባ ደግሞ ኖርማሊ እንደዚህ ተልባ በቃ በጣም ቆንጆ ነው ለጸጉር ደስ ሲል። ተልባ ስለሆነ ብዙም ባረግበት ምንም ችግር ስለሌለው በደንብ ነው ማረግበት። ከዛ ቀና እልና በደንብ አድርጌ ማሳጅ አደርገዋለሁ። ሽታው ምግብ ነው የሚለው። እኔ ጸጉሬ ፊቴ ኦይሊ ነውና ተልባ ፊት አልቀባም። ግን አንዳንድ ሰው ተልባ ፊቱን ሲቀባ አየዋለሁ። አሪፍ ይሁን አይሁን አላውቅም። እቀይ ላይ የቀረቻለሽ ቅመም ያለበት እንዴት ቢላ ሳያችሁ ቅመም ያለበት እሱን ቀስ ያረው ጸጉሬ ላይ ሮዝመሪ ስላለው በጣም ቆንጆ ነው። በጣም እንዴት እንደወደድኩት። ከዚህ በኋላ ደግሞ የሩዝ ማስክ ሰራለሁ። ፌስ ማስክ የራይዝ በማር አርጌ ሰርቻ አዘጋጅቻለሁ። እሱን እቀባለሁ። በቃ ይሄንን ስታጠበው የሚሰማኝ ደስታ ልነግራችሁ አልችልም። ኮሜንት፣ ሼር፣ ሰብስክራይብ እና ላይክ አላልኩም። ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ ያረጋችሁልኝ። ቲክቶክ ላይ ሼር፣ ኮሜንት፣ ሪፖስት፣ ኮፒ ሊንክ ያረጋችሁልኝ በደንብ ቪዲዮ ብዙ ሰው ጋር እንዲደርስ በዚህ ቀባለሁ። ቻሌንጁን ከኔ ጋር የምትጀምሩ ሰዎች በደንብ ብዙ ቪዲዮ ስለሆነ የሰራሁት ለናንተ ስለ ሃይ ፕሮሲቲ እየሄዳችሁ የጸጉራችሁን አይነት ዩቲዩብ ላይ ለቅቄላችኋለሁ። እያያችሁ በዛ መሰረት መሰራት ትችላላችሁ። ትሪትመንቱን እንጠቀማለን። ከዛ እስኪ የሚሰጠን ለውጥ ደግሞ እናያለን።
ትሪትመንቱን እኔም በየጊዜው በየሳምንቱ ነው የምለቀው። ፀጉሬ ደረቅ ብሏል። ውሃው ቶሎ ምጥጥ ነው የሚያደርገው። ግን እዩት አይ ሆፕ ያረኩበት በጣም በቂ ነው። ስለዚህ ይብቃው። ወደ ላይ አድርጌ ወደ ላይ እንደዚህ ስብስብ አደርገውና ወደ ላይ እንደዚህ ሰብስቤው እዚህ አስይዘዋለሁ። ከዛ ፌስታሌን አደርጋለሁ። ሰውነቴን ጠቅላላ እንዲነካው ብታዩ። ከዛ ለአንድ ሰዓት ብቻ ነው የማቆየው። ለአንድ ሰዓት አቆይቼ ይታጠበዋል። ከዛ ሻሼን አደርጋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። በደንብ ዩቲዩቤን እንትን እያደረጋችሁልኝ ፑሽ እያደረጋችሁልኝ የፀጉር የሜካፕ ልቀቂልኝ ያላችሁኝን ሁሉ እያለቀኩኝ ነው። ግን በደንብ እየታየልኝ አይደለም። እየገባችሁ እኔ ሁሉ ጊዜ ዩቲዩብ ላይ አክቲቭ ነኝ። ስለዚህ ያያችሁልኝ እንትን በሉ ሰፖርት አድርጉኝ። በደንብ አድርጌ ያሳስኩ። ቀጣይ ደግሞ ፊቴን የሩዙን ማስክ ቀባለሁ ማለት ነው። የሩዙን ማስክ ቪዲዮ እከትላችኋለሁ። ከቪዲዮ በኋላ እንደዚህ በደንብ አልሜ ሩዝ እና የተቀቀለ ሩዝ እና ተቀቅሎ የተፈጨ ሩዝ እና ማር አርጌበት መጥቻለሁ። ከዛ ደግሞ እሱን ፊቴን እቀባዋለሁ። ይሄንን ተቀብቼ ስታጠበው በጣም ፊቴ ስሙዝ ይሆናል። አንዳንዴ ላይቭ ላይ ፊትሽ በጣም ያምራል ሰው ይለኛል። እኔ ራሱ ፊል አደርገዋለሁ። እንዲህ ሳደርገው በጣም ስሙዝ ይሆንብኛል እና ይሆንልኛል። እና ይሄንን ሩዝ ማስክ ደግሞ እንቀባለን ማለት ነው። እዚህ ጋር ቅቅል አርጌ ያስቀመጥኩት ፈጭቼ ሩዝ ነበረኝ። ከዛ አጣውታና 4 ማንኪያ ያደረኩኝ። ከዛ ማር አረኩበት። ከዛ ማሩን 1 ማንኪያ ማር ነው ያረኩበት፣ አላበዛሁም። ከዛ ከማሩ ጋር በደንብ አርጌ ሚክስ አደረኩት። ከዛ በቃ ፊቴን ተቀባሁት። ግን በደንብ አልሙት ልትቀቡት ስትሉ በጣም ፍጩት፣ ፊታችሁ ላይ በጣም እንዲዳረስና ቆንጆ እንዲሆንላችሁ። እንደዚህ አልነበረም የሚሆነው። ፍጭት ብሎ እላይ ላይ እንትን ማለት ነበረበት። በደንብ ስሙዝ መሆን ነበረበት። እንትን ሳረገው ሳልመው በደንብ አላላም። ኢትስ ኦኬ። በዚህ ጋር ነው ግንባሬ ላይ ለአይኔ ስር እስኪ ትሪትመንት ተጠቀማለሁ ብያለሁ። የኢንኪ ሊስት ራሱ አይ ሴረማቸው ጥሩ ነው ብሏል። በጣም አይን እየጠቆረ ነው። ቤተሰቦቼ ያው ታጥቤ መጥቻለሁ። እንዴት እንደሚያምር እዩት። በጣም ትንሽ ደቂቃ ነው ያቆየሁት፣ 30-45 ደቂቃ። ከዛ በኋላ ታጠብኩት። ስታጠበው ከዛ በፊት ታጥቤ ስለነበረ ከትሪትመንቱ በፊት ለአንድ ሻምፖ እና አንድ ኮንዲሽነር ብቻ ነው ያደረኩት። በጣም አላለቀለኩትም፣ በጣም አላወጣሁትም ከውስጡ ከፀጉሬ ውስጥ። እንዴት እንደሚያምር አያችሁት? በጣም ሽታው ደስ ሲያምር። እናንተም ተጠቀሙት። ኮሜንት ላይ እየጻፋችሁልኝ ትሪትመንቶቹን እየተጠቀማችሁ እንደሆነ ቻሌንጁን ከኔ ጋር አብራችሁ እየሄዳችሁ እንደሆነ እየነገራችሁኝ ሀሳብ አስተያየታችሁን እየተነገራችሁኝ አብረን እያወራን እናድርገው። የዚህ ሳምንት ቻሌንጅ ይሄንን ይመስል ነበር። በጣም ነው የሚያምረው። ፀጉሬን ፍሪዝ አድርጌው መጥቻለሁ። እንዴት እንደሚያምር እዩት። ፊቴ ራሱ እንዴት እንደጸዳ ማየት ትችላላችሁ። የሩዝ ማስክ በማር በጣም ተመችቶኛል። ፀጉሬ ላይ ሩዝ አለ፣ ፊቴ ላይ ሩዝ አለ። በጣም ነው የሚያምረው። የሩዝ ማስክ የምትጠቀሙ ሰዎች እስኪ ንገሩኝ። ለፊታችሁ ትወዱታላችሁ? ምን እንደምታስቡ ኮሜንት ላይ ጻፉልኝ።
እዩት ጸጉሬን እንዴት እንደሚያምር ፍሪዝ አድርጌው መጥቻለሁ። ፍሪዝ አሰራሩን ቲክቶክ ላይ ለቅላችኋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እያደረጋችሁ ዩቲዩቤን በደንብ እያያችሁ ለሰውም ሼር እያደረጋችሁልኝ ይሄንን ይመስላል። ወዳችሁታል ብዬ ተስፋ አደርጋለሁ። ቻው